ምስጋና ህይወታችን ላይ የምንፈልገውን ነገር ለመፍጠር ወይም የምንፈልገውን ኑሮ ለመኖር ከሚጠቅሙ ነገሮች ውስጥ ዋነኛው ነው። ምክንያቱም ስናመሰግን ተቀባይ እንድንሆን ልባችን እየተከፈተ ይሄዳል። ለመቀበል ክፍት የሆነ ልብ ሲኖረን ደግሞ የምንፈልጋቸው ነገሮች ወደ ህይወታችን ሲመጡ በቀላሉ እውን እንዲሆኑ ይጠቅማል ማለት ነው። ምስጋና ስንል ዝም ብለን ባፋችን ብቻ ማመስገን ብቻ ሳይሆን የምስጋና ስሜት በልባችን ውስጥ ሊሰማን ይገባል። ስሜቱ በጣም አስፈላጊ ነው። እኛ ማህበረሰብ ውስጥ በጣም የተለመደ ነገር አለ። ማለት ለችግራችን ምናምን እናመሰግናለን፣ ችግር ውስጥ ነን ብለን እያመንን ከዛ በቃ ተመስገን ምናምን እንላለን። እሱ ትክክለኛ ምስጋና አይደለም። በቂ የሆነ ነገር የለኝም፣ ችግር ውስጥ ነኝ የሚል እምነት ይዘን ካመሰገንን ዝም ብሎ ለአፋችን ነው የሚሆነው። ምክንያቱም አእምሯችን ውስጥ የእጦት ማይንድ ሴት ነው ያለው። የእጦት አመለካከት፣ የለኝም የሚል አመለካከት ነው ያለው ውስጣችን። እሱን አመለካከትና እምነት ይዘን ደግሞ ማመስገን ሴንስ አይሰጥም። ምክንያቱም የምናመሰግነው ሲጀመር አለኝ በሚል ማይንድ ሴት ነው። ምስጋና ደግሞ አለኝ፣ በቂ ነገር አለኝ እንጂ እጦት ሜንታሊቲ ሳይሆን የመትረፍረፍ ሜንታሊቲ ነው የሚያመጣው። ስለዚህ ሁለቱ ይጋጫሉ። ስለዚህ በዛ ምክንያት ህይወታችን ምንም ለውጥ አያመጣም ማለት ነው። ስለዚህ ችግራችን ላይ ትኩረት አድርገን ከምናመሰግን ይልቅ የእውነት የምናመሰግንበት ነገር እኮ ህይወታችን ውስጥ አለ። ገንዘብ ምናምን ባይኖረንም ሌላ ብዙ ነገሮች አሉ ልናመሰግንባቸው የሚገቡ ማለት ነው። ስለዚህ እነሱ ላይ ማተኮር ነው። ስናመሰግን ለነሱ እናመስግን በቃ። እሱን ስናደርግ ሞር ልባችን እየተከፈተ ለመቀበል ዝግጁ እየሆነ ይመጣል። አለበለዚያ ግን የለኝም እኔ ደሃ ነኝ በሚል አመለካከት ልባችንን ዘግተ ነው ባፋችን ዝም ብለን ካመሰገንን ምንም ነገር አይመጣም ወደ ህይወታችን። ስለዚህ ኦሬዲ አሁን ላሉ ነገሮች ማመስገንን በየቀኑ ብንለማመድ ልባችን ሞር ክፍት እየሆነና ለመቀበል ክፍት እየሆነ ይመጣል። እኔ የሆነ ደብተር ነበረኝ። የሆነ ደብተር ነገር ታዘጋጁና በቀን በቃ የሆነ ነገሮች 10 ጠዋት ላይ ወይ ማታ ላይ በቃ የምናመሰግንበት ነገር 10 ነገር ብንጽፍ አሁን ግን ስሜት ያስፈልጋል። በስሜት ነው፣ የእውነት መሆን አለበት። ስንጽፍ ለዚህኛው ይሄ ነገር ስላለኝ አመሰግናለሁ ምናምን ብቻ ሳይሆን የማመሰግንበትን ምክንያት እጽፋለሁ። እሱን ስጽፍ ግን የምር መሆን አለበት። ዝም ብሎ በአፋችን የምናመሰግነው ነገር አለ፣ እንደዛ ነገር አይደለም። ዝም ብሎ የተለመዱ ነገሮች አሉ አይደለ? ይሄ በህይወት ስላሉ አመሰግናለሁ ምናምን እንደዚህ ዝም ብሎ እንደዛ አይነት ሳይሆን ለኛ ለራሳችን ሚኒንግ የሚሰጥ በቃ ምክንያታዊ የሆነ ትክክለኛ ህይወታችን ላይ የተፈጠረ የእውነት ያ ነገር በመኖሩ እኛ የሚሰማን ምስጋና አለ አይደለ? እሱን መጻፍ አለብን። ከዛ ለምን እንደሆነ እንጽፋለን። የማመሰግነው ለምን እንደሆነ እሱን ሞር በተለማመድን ቁጥር ልባችን ክፍት ይሆናል። ከዛ በኋላ ሞር ይሄን ባደረግን ቁጥር ትኩረታችን እኛ ወደምንፈልገው ወደምንወደው ነገር ላይ ይሆናል። ህይወታችን ላይ ያሉ ደስ የሚሉ ነገሮች አሉ አይደለ? ጥሩ ነገሮች፣ እነሱ ላይ ሞር እያተኮረን እንመጣለን። ይሄ መቀየር ወደምንፈልገው ይሄ ወደማንፈልገው ህይወታችን ላይ ባይኖር ብለን ወደምናስበው ነገር ማተኮርን ተውና ሞር ወዳለን ነገር አሁን ወዳለን ነገር ማተኮር እንጀምራለን። እና ወደሱ ሞር ማተኮር በጀመርን ቁጥር ልባችን ለመቀበል ለብዙ የተሻለ ነገር ለመቀበል ክፍት ይሆናል ማለት ነው። እና እሱ የሚፈጠረው በምስጋና ነው። ትኩረታችን ወዳለን ነገር ሲሆን አለኝ የሚል ማይንድ ሴት ነው የሚፈጠረው። ጭንቅላታችን አለኝ እያለ ነው የሚያስበው። አለኝ ብሎ የሚያስብ ጭንቅላት ደግሞ ወደ ህይወቱ የሚያመጣው ሞር የዛን አይነት ነው ማለት ነው። ሞር እየኖረው ብዙ ነገር እየኖረው ይመጣል ማለት ነው። ሌላ ደግሞ ማድረግ የምንችለው ልምምድ ከዚህ በፊት የምንፈልገው አሁን ደግሞ ህይወታችን ውስጥ ያለ ነገሮችን መፈለግ ነው። እኛ ሁሉ ጊዜ የሆነ ፕሮግራም የተደረግነው ወደሚቀጥለው ነገር ላይ ማተኮር ስለሆነ አሁን ያለንን ነገር አናቅም። በብዛት ብዙ ነገር ኖሮን ግን ደስተኛ አይደለንም፣ አናያቸውም። ስለዚህ ግራቲቲዩድ ጆርናላችን ላይ ስንጽፍ፣ ይሄ ምስጋና ደብተራችን ላይ ስንጽፍ አሁን ኦሬዲ ያለን በፊት የምንፈልገው የነበረ አሁን ያሉን ነገሮችን እነሱን እያስታወስን ለነሱ ደግሞ ምስጋና እናቅርብ። ከዛ እሱን በደንብ መለማመድ ነው። በየጊዜው የምናደርገው ከሆነ የሆነ የአስተሳሰብ ለውጥ እናመጣለን። ወደ ማንፈልገው ነገር ላይ ማተኮርተን ወደምንፈልገው ወዳለን ወደ ጥሩ ነገሮች ላይ ማተኮር እንጀምራለን። እሱ ደግሞ ጥሩ ነገሮች እና የምንፈልጋቸው ነገሮች ያመጣል ወደ ህይወታችን። እና ግን ስሜቱ ኢምፖርታንት ነው ሁሌም እላለሁ አይደለ? ዝም ብሎ ማውራት ዝም ብሎ ማሰብ ጥቅም የለውም። በስሜት ነው ይሄን ነገር ማድረግ ያለብን። የእውነት ምስጋናው ሊሰማን ይገባል ከልባችን ማለት ነው። ከዛ ይሄንን የልብ መከፈት የመቀበል ማይንድ ሴት ሞር ዴቨሎፕ እያደረገን ስንመጣ ይሄ የምስጋና ደብተራችን ላይ ምን እንጽፋለን? የምንፈልገው ነገር የነበረ
ማለት አሁን የሌለን ግን እንዲኖረን የምንፈልገው ነገሮች አሉ አይደል? እነሱን ነገሮች እንዳለን አድርገን አሁን እንዳለን አድርገን እያመሰገንን እንጽፋለን ለነሱ ማለት ነው። ለምሳሌ አሁን እኔ 5 ሚሊዮን ብር ብፈልግ ህይወቴ ላይ እንዲኖረኝ ብፈልግ ምን አድርጋለሁ? እኔ 5 ሚሊዮን ብር አለኝ እና አመሰግናለሁ ለዚህ 5 ሚሊዮን ብር እያልኩኝ እጽፋለሁ ማለት ነው። ከዛ በዛ በምስጋና ስሜት ኦሬዲ ላሉን ነገሮች የተጠቀምነው የምስጋና ስሜት አለ። ያንን ስሜት እናመጣዋለን እዚህ ነገር ላይ ስንጽፈው እንዳለን ማለት ነው አድርገን። ወይም በቃ ያ ብር እንዳለን ሲኖረን እንመልከተው። በቃ አሁን እኔ 5 ሚሊዮን ብር እፈልግ ነበረ፣ ከዛ ዛሬ ኖረኝ እንበል። ልክ ሲኖረኝ የሚሰማኝ ስሜት አለ አይደል? እሱን ስሜት በአእምሮዬ እየሳልኩት እሱን ስዕል፣ ከዛ ያንን ስሜት ፈጥራለሁ። ያንን ስሜት እየፈጠርኩኝ እጽፈዋለሁ ማለት ነው። 5 ሚሊዮን ብር አለኝ እና በጣም አመሰግናለሁ ለዚህ 5 ሚሊዮን ብር ምናምን እያልኩኝ እጽፋለሁ ማለት ነው የምስጋና ጽሁፌ ላይ ደብተሬ ላይ። በቃ ማንኛውም የምንፈልገውን ነገሮች እንደዚህ ብናደርግ ከዛ በኋላ ለዛ ነገር እየቀረብን እንመጣለን። ከዛ ሪያሊቲ ሆኖ ህይወታችን ላይ እናየዋለን ማለት ነው። የሆነ ሰዓት ላይ ከመፈለግ አስተሳሰብ ወጥተን ፍላጎቴ ተሳክቷል ከሚለው ወደሚለው አስተሳሰብ እንሄዳለን ማለት ነው። ግን ፍላጎት ላይ የምንቆይ ከሆነ ሁልጊዜም ስንፈልገው ነው የምንኖረው ማለት ነው። እኔ አሁን ለምሳሌ 5 ሚሊዮን ብር እፈልጋለሁ ብዬ ባስብ ምንድነው የሚፈጠረው ህይወቴ ላይ? እፈልጋለሁ 5 ሚሊዮን ብር እና እኔ ሩቅ ቦታ ነው፣ የተለያየ ቦታ ላይ ነው ያለው። በመሃላችን የሆነ ዲስታንስ አለ። እስቲ ሳሉት፣ አእምሯችሁ ላይ ራሱ ሳሉት። አሁን እኔ 5 ሚሊዮን ብር እፈልጋለሁ የሚለውን አስተሳሰብ ሳሉት። እኔ እዚህ ጋር ነኝ፣ 5 ሚሊዮን እዛ ጋር ነው። በመሃላችን የሆነ ርቀት አለ። ስለዚህ ምስጋና ያንን ርቀት ያጠባዋል። በቃ እኔ የምፈልገውን ሁሉ የማገኝ ሰው ነኝ፣ 5 ሚሊዮን ብር አግኝቻለሁ፣ አሁንም አመሰግናለሁ ምናምን እምል ከሆነ ግን ርቀቱ ጠበበ ማለት ነው። ከዛ ስሜቱ ደግሞ ሲመጣ ሞር ርቀቱ እየጠበበ ያ ነገር ወደ ህይወቴ እየመጣ አንድ እየሆነን እንመጣለን ማለት ነው። ሪያሊቲ ላይ አየዋለሁ ማለት ነው ተፈጥሮ። ዝም ብለን የምንፈልግ ከሆነ ግን የሆነ ነገር እፈልጋለሁ ላይ ከምንቀር ከሆነ ግን የለም ማለት ነው። አሁን ሁሉም ነገር ያለው አሁን ላይ ነው አይደለ? ስለዚህ ይሄን ነገር እፈልጋለሁ እምል ከሆነ አሁን የለኝም ማለት ነው። የለኝም ማለት ደግሞ የእጦት ማይንድ ሴትን ያሳያል። የእጦት ማይንድ ሴት ደግሞ እጦትን ነው የሚያመጣው። አለኝ ሁሉም ነገር የተሟላ ነው የሚል ማይንድ ሴት ነው አይደለ የምንፈልገውን ነገር የሚያመጣልን። ስለዚህ ባናምነውም እንዳለ የምንፈልጋቸውን ነገሮች ይሄ ነገር ተሳክቶልኛል በፕሬዘንት ቴንስ ማለት ነው ተሳክቶልኛል አመሰግናለሁ እያልን እየጻፍን ከዛ የምስጋናውን ስሜት እያመጣን በተደጋጋሚ ባደረግነው ቁጥር እያመንነው እንመጣለን ራሳችን። ከዛ ያ ፍላጎት መፈለግ የሚለው ነገርም እየጠፋ ይመጣል ማለት ነው። ልክ ያ የመፈለግ ስሜት ሲጠፋ ያንን ነገር ህይወታችን ላይ እናያለን ላይክ በእርግጠኝነት ማለት ነው። ከራሴ የህይወት ልምድ ስነግራችሁ እኔ የሆነ ሰዓት ላይ በቃ ዲፕረስድ ነገር ነበርኩና በጠዋት ስነሳ በቃ ድብር ነው የሚለኝ፣ ኧረ ባልተነሳው ምናምን እል ነበረ። ከዛ በኋላ ይሄንን ምስጋናን ፕራክቲስ ምናምን በማድረጌ ልክ ጠዋት ስነሳ መጀመሪያ የሚሰማኝ ስሜት በቃ ምስጋና ሆነ። ሊትራሊ በጣም ነበሩ ላይ የገረመኝ ማለት ነው። ልክ ጠዋት ስነሳ ደስ ይለኛል በቃ እና በቃ ግሬትፉል ሆናለሁ ያለ ምንም ምክንያት ማለት ነው። ምንም ነገር ህይወቴ ላይ የተለወጠ ነገር የለም። እኔ ግን በቃ እያመሰገንኩ ነው። ደስ የሚል በምስጋና ስሜት ነው መጀመሪያ ስነቃ የሚሰማኝ ስሜት እና ወደዛ ሁላ ተለውጫለሁ ማለት ነው። አስቡት፣ የምፈልገውን ነገር ማግኘት አለማግኘት የሚለው ነገር ሁላ ጠፋ፣ ስሜቱ ቀረ። ከዛ ያ ስሜት ነገሮችን እያመጣ መጣ ማለት ነው። ነገሮች እየተለወጡ መጣ እና እስቲ እናንተም ጠዋት ስትነሱ መጀመሪያ የሚሰማችሁን ስሜት ልብ በሉት። እሱ በጣም ጠቃሚ ነገር ነው። ስለ ህይወታችሁ ይነግራችኋል የሆነ ነገር እና ስለዚህ ምስጋናን ፕራክቲስ ማድረግ አሪፍ ነው። እና ኖርማሊ ማናመሰግን ብዙም ያለመደብን ሰዎች ከሆነን በቃ ኦሬዲ ባሉን ነገሮች የምናመሰግንባቸው ነገሮች ሁሌም አሉ፣ እርግጠኛ ነኝ። እነሱን በማመስገን እንጀምርና እንለማመደው። እንጻፈው፣ ደብተር አዘጋጅተን እንጻፈው ያልኩበት ምክንያት አንደኛ በቃ የሆነ ሲሪየስሊ እንወስደዋለን፣ ስራዬ ብለን ስለምናደርገው ሲሪየስሊ እንወስደዋለን። ስለዚህ ጥሩ ነገር ነው እሱ፣ ኮንሲስታንት እንድንሆን ያደርገናል ማለት ነው። ሌላ ደግሞ ከአንድ በላይ የስሜት ህዋሳትን እንጠቀማለን። ከአንድ በላይ የስሜት ህዋሳትን ስንጠቀም የሆነ ነገር የመቀበል ቻንሳችን ወደ ውስጣችን የመግባቱ ቻንስ እድሉ ይጨምራል ማለት ነው። ምክንያቱም ስንማር በዛ መንገድ ነው የተማርነው። ትምህርት ከዚህ በፊት ስንማር በዛ መልኩ ስለተማርን በቀላሉ ነገሩ ወደ ውስጣችን እንዲገባ ይረዳናል። ዝም ብለን ጠዋት ተነስተን 10 ነገሮች የምናመሰግነውን ነገር በቃላችን ብንለው እሱ አንድ መንገድ ብቻ ነው። ግን አሁን ብንጽፈው
እጃችን እየተጠቀምን ነው፣ አይናችን እያየ ነው። ከዛ ደግሞ ስንጽፈው እያወራን እየተናገር ነው። ደግሞ ከጻፍ ነው 3 ጆሮአችን፣ አፋችን፣ አይናችን፣ እጃችን እየተጠቀምን ነውና ብዙ ከአንድ በላይ የሆነ የስሜት ህዋሳት እየተጠቀምን ነው ማለት ነው። እሱ ደግሞ አንድ ነገር ውስጣችን ቶሎ እንዲገባና እዛው እንዲቀር ይረዳዋል ማለት ነው። ስለዚህ ቶሎ እንድንለምደው ያደርገዋል ማለት ነው።